73 ማክሰኞ ወይ ሮብ ይለቀቃል። ከሁለት አንዱ ቀን ይለቀቃል። አሁን ፍላጎት እንዴት ፍላጎት ድራማን እንዴት አያችሁት? አዲስ የተጀመረው ዛሬ ቀረጻ የለም። ቅዳሜና እሑድ እረፍት ነን። ቴናዬ እናመሰግናለን። ሁለት ሶስተኛ ጥያቄ ነው። ኤፍሬም ታምሩ ነው። ናና አመሰግናለሁ። እኔም እወዳችኋለሁ በጣም እሺ እናመሰግናለን። መግቢያ ቶሎ ጨርሱት። ደህና ነን እንዲያልቅ ትፈልጋላችሁ? ኧረ እስኪ አዲሱን ድራማ ያያችሁት ሀሳባችሁን ስጡ። ስለ አዲሱ ድራማችን እንዴት አያችሁት? በዚህ ተጠናቋል። ወደ ምዕራፍ 3 እና 50 ሺህ ብር ወደሚያሸልመው ውድድር ከማይ ጋር አብረን እንሄዳለን። አብራችሁ ቆዩ። ለዩቲዩብ ላይ ዛሬ የተለቀቀው 72 ነው። 72 ፋኒ በጣም ምርጥ ልጅ ናት። ሉሊት በጣም ምርጥ ሴት ናት። እውነት ልክ ነሽ። ምዕራፍ 3 ላይ ደርሰናል። ለዩቲዩብ ላይ ማይ የመጨረሻ እናመሰግናለን ነው የሚባለው አይደል? ወይ ወሲ ላይ 5600 ብር ይዛለች። አሁን ሶስተኛውና እሺ ሳፖንቱ እናመሰግናለን። ሳፖንቱ ያፊት ነው። አምስት አማራጭ ጥያቄዎች አሉ። አምስቱን ጥያቄዎች በትክክል ከመለሽ 6 የምትለው ነው ዘይኑ ለ50 ሺህ ብር መጫወት ይችላልና ለሰበሰብሽው ገንዘብ ግን ትችላለች። ሃይ ኮፒ አይደለች ታዲያ እኮ ሃይ ኮፒ ነች ወይ? በጣም ወይ እኛ ራሱ ስንሰራ ከሷ ጋር በጣም እየተፈካን ነው የምንሰራው። የእውነት ማለት ነው። ከሉሊት ጋር ስንሰራ በጣም ነው የሚያስቀው ካራክተሯ ያው እና በጣም ጀግና አክትረስ ነው። ወይ የሆነ ነገር በይኝ፣ የሆነ ነገር በይኝ፣ ወይ የሆነ ነገር ታሚ እናመሰግናለን። ፍቅር ወይ በዝናብ ፍጠሪ ወይ ጽዬ ብለኝማ ወይ ሳልልሽ እያወራሁ ነው። እናመሰግናለን። አመሰግናለሁ ሮማን። እየሞከርኩ ነው። አላውቅም ያኔ ታውቁታላችሁ። እኔ ራሱ አላውቅም እኮ እናንተ እኩል ነው እኛ የምናየው። አብዛኛው ሰው መንገድ ላይ ሲያገኘን በካራክተር ስማችን ነው የሚጠራ፣ ያው በዛ ስለሚያውቀን ማለት ነው። ታሚ ፍቅረኛ የለም ቢኒዬ ትቶኝ ሄዷል ዛሬ ሰሉን። እሺ እንቅልፌ መጥቶ ነው እኮ ዴቭ ግን እላለሁ ነቃላለሁ እኮ ነቃ ብለሽ አሳያቸው እላለሁ ሳይሆን በተግባር አሳያቸው። እሺ ያ ነቃ ብያ እንቅልፌ መጥቶ እኮ ሲያንዴ እሺ አውሩ። ይኸው ላውራችሁ። ምን ላውራችሁ? የሆነ ርዕስ ፍጠሩና ላውራችሁ። በይሃን
ደህና ነኝ። እስቲ እንወስናለን። ሮብ እንወስናለን። ሮብ ሳይሆን በዚህ ሳምንት ብቻ ያሰጋው እሱን ነው። በዛ ሳምንት ችኬት ወይ ጀመራ ተይዘሽ እንትን በዛኛው ሳምንት እንወስናለን። ልገባም ላልገባም ይችላል። የት አይ እንትን ላይቭ እንዳትገቢ እያሉኝ። እሺ ሚስጥር መደባበቅ ተጀመረ። አይ ላይቭ እኮ ነው። ላይቭ እንዳትገቢ ደክምሻል ሲሉኝ ቀጣይ ሳምንት አልኳቸው። ለመናት ልክ አይደለም። ማንን ከስንት ጀምሮ ነው ያለሽው? ማለት ከክፍል ስንት ጀምሮ ነው? አይ ቲንክ ከ35